ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ በመጀመሪያ ደረጃ እድሜና ጤና ይስጠን ለሁላችንም ማለት ነው። ሁሉም ነገር ይፋም ሆነ ትክክለኛ ውሸትም ሆነ የምንሰማበትና የምናይበት ጊዜ ሁልጊዜ ቅርብ ያደርግልን ማለት ነው። በተለይ በአሁኑ ሰዓት የአንዳንድ ሰው ውሸታቸው በጣም የሚገርምና የሚያሳዝን ሁኔታ ላይ ነው ያለ ነው ማለት ነው። ትላንትና እኔ እውነት ለመናገር ማለት ነው ለምን ዋሻለሁ አብርሽ ቤት ቪዲዮ አላየው ምን እንደሆነ ምን እንጃ አላውቅም። ስለምንም እንደሚያወሩ አላወኩም። ነገር ግን ያው በስልኬ ላይ ሲገባ ታምሌቱ እንዳየሁት የሄርሜላ ታላቅ እህት መታ አስታረቀችን የሚል ታምሌት ነው ያየሁት። ነገር ግን የሄርሜላ እህቷ አይደለችም። እንግዲህ ያት እዚህ ጋር እንደምትጨፍር አክስቷ ናት። ሁለቱ አክስታ ናቸው። ከመሀል ያሉት ደግሞ የሄርሜላ እናት ናት ማለት ነው። እና በዚሁ አጋጣሚ አንዳንድ የሚገርመኝ ነገር ምን እንዳለ ታውቃላችሁ? የሆነ ራሳቸው ለማስተዋወቅ ለምን እንደሚፈሩ አላቅም። በማንነታቸው ለምን እንደማይኮሩ አላቅም። ሁልጊዜ በውሸት እያመጡ ሰውን በቃ ባልሆነ ነገር የሚተውኑት በጣም ነው የሚገርመኝ ማለት ነው።